አብነት ነው አብነት ገባ ምን ቆም ያደረክ ነው ደግሞ ምን አደረኩ? እሺ አሁን ካጠገብ ይዞራል። እሺ አሁን ከተስማማሽ አብረን እንሂድ። ትቻለሁ አሁን ማለት ለምን አለ ምክንያቱም እሺ በቃ ይቺ በጣም እንሻል ከድሮ በበለጠ አሁን ታስፈልጊኛለሽ። ማነው? እኔ ነኝ ክፈቱት። እሺ በቃ እሺ አንዴ ብቻ ይፈጥራል። ሰላም ቤኪ፣ ገኔ የለችም እንዴ? አለች። ትንሽ እረፍት ላድርግ ብላ ነው። አመማት እንዴ? ኧረ አላመማትም፣ ደህና ናት። በቃ እኔ አይቻት ልምጣ። ማነው ታውቂዋለሽ እንዴ? አይ ምንም ገርሞኝ ነው። ይሄ ነገሮች መገጣጠም ነው ማለት አልገባኝም። ምንድን ነው የምታወሪው? የገኒና የአብነት ነገር ነው። ሚስቱን ታውቂያለሽ እንዴ? አዎ አውቃታለሁ። ጓደኛዬ ገኒ የአብነት ሚስት ነው። ምን? አዎ ነው። እና እያወቅሽ ነው ይሄን ሁሉ ጊዜ ዝም ያልሽኝ? እኔ ደግሞ ምን ነው የማውቀው? የእውነት በጣም ትገርሚያለሽ። እንዴት እያወቅሽ ዝም ትይኛለሽ? አንቺ ቆይ መች ትፈልጊዋለሽ? የእውነት ለካ እውነትም ሰው አይታመንም። ኧረ ሳሪ ተረጋጊ። እሺ ለማንኛውም እሱን ተይውና ቤቱን ታውቂያለሽ? እና ምን አለው አብነትን ታገናኙኛለሽ? እንዴ ለምን? ጉዴ ፈላ። እሺ ሳምሪ አሁን አብነትን ታገናኙኛለሽ አታገናኙኝ? እሺ ግን ገኒ ማወቅ የለባት። እኔስ ባክ የምደሰስ ነው እንደሚመስል። እሺ ግን አንድ ቅድመ ሁኔታ አለ። ምንድነው? ለኤቢ ደውልለታለሁ። ከመጣ ታወሪዋለሽ፣ ካልመጣ ግን ቤት ልወስድሽ አልችልም። እሺ ችግር የለውም። አንድ ጊዜ ብቻ ላግኝ፣ ደውይለት። እሺ በቃ ቤት እንኳን እንደውለታለን። የኔ ወደ አመመሽ እንዴ? አይ ዘመኔ ትንሽ ረፍት ላድርግ ብዬ ነው። ታዲያ ለምንድን ነው የምታክፍል ገባሽው? እንዲሁ ለማለት ፈልጌ ነው። ሰውነትሽ እኮ ያተኩሳል። የትኩሳት መድኃኒቱን አልወሰድሽም እንዴ? ኧረ ወስጃለሁ። ሐኪም ቤት እንሂድ። ደህና ነኝ፣ መሄድ አልፈልግም። ካመመሽ ግን መሄድ እንችላለን። እሺ የኔ ውድ ባል ታውቃለህ አይደል? እንደዚህ እኮ ነው የምጠላክ። ለምኑ ደግሞ መጥላትም ጀመርሽ? አዎ በጣም አሁንማ በጣም እያስጠላኸኝ ነው። አመሰግናለሁ። በይተነሽ አሁን ወደ ሳሎን ይዤሽ ልሂድ። አንተ ሄደን ይመጣል። እዚህማ ጥቼሽ አልሄድም። ደግፌ ነው ይዤሽ የምሄደው። ኦፍ አንተ ሄዳልኩ እኮ ሄደን ይመጣለሁ። ቆይ ምን ሆነሻል? የተፈጠረ ነገር አለ እንዴ? ምን አልኩኝ? አላውቅም። በጣም እየተጨነቅሽ ነው። በሆነ ባልሆነ ሆድ ይብስሻል። የሆነ ነገርማ አለ። ኧረ ምንም የለም። እሺ
ለማንኛውም እኔ ምግብ ልሰራ ነው። ሲደርስ እጠራሻለሁ፣ ትመጫለሽ? እሺ እመጣለሁ። ጥራኝ። እሺ በረከት ደህና ነህ አይደል? ደህና ነኝ። አንተ እንዴት ነህ? አለሁ። ጉዳይ እንዴት ሆነልህ? ከ2 ሳምንት በኋላ እንጨርስላለን ብሎኛል። አሪፍ። ዘና ብለህ ጨርሰህ ትሄዳለህ። የማግዝህ ነገር ካለም ንገረኝ። ኧረ ምንም ችግር የለውም። ካለ ነገር አለ። ቤቱ ተመችቶሃል አይደል? ከቤቱ በላይ ሰዎች ያስፈልጉኛል እና በጣም ደስ ብሎኛል። በቃ እንዳይደብርህ። ሰራተኛዋ እስከምትመጣ ድረስ እኔ ለመስራት ተፍ ልበል ብዬ እኮ ነው። ሰራተኛ አላችሁ እንዴ? አዎ አለን። ሰሞኑን ቤተሰብ ጥየቃ ለአንድ ሳምንት እረፍት ወጣ ነው። ደስ ይላል። እና ምን ላግዝህ? አረ ምንም፣ በቃ እኔ እሰራለሁ፣ አንተ እንዳይደብርህ። እሺ አይደብረኝም፣ ግን እስከዛ አይቻት ልምጣ እኔ። ጥሩ፣ ፈታ አድርጋት። በቃ እንደው ተመችሽ እንዴ? ገብተሽ ቀርሽ እኮ። አቢ እንዴት እዚህ ድረስ ትመጣለህ? ኧረ እባክህን እንዳይቁጣ። እባክሽ እሱን የላከኝ። እና ምን ልታደርግ ነው? ምን አደርግሻለሁ? በያውን እዚህ ከምትሆኝ ሳሎን እንሂድ። እሺ እኔ እመጣለሁ፣ አንተ ሂድ። ወይ ተመለስክ እንዴ? አዎ ተመልሻለሁ። እና ገኒ ተሻላት? ደህና ናት? እኔ ወድ ጓደኛ እና ተሽሏታል። አትመጭም እንዴ ወደ ቤት? ወደ በኋላ እመጣለሁ። እኔ የምልህ ወይ ይልካል። ጣሪያ ላይ የምትመታልኝ ቢስማር ነበር። አሁን መምጣት ትችላለህ? እሺ እመጣለሁ። እሺ በቃ ና። እሺ እሺ ባይ። ይሄን ሁሉ ጊዜ ጠብቅ እንደዛ ሲለኝ ነበር። አትነሽ። አንተ አስደነገጥከኝ እኮ። ኤቢ እባክህን ተው፣ ትንሽ አርፌ ልምጣ። ኤቢ አይደለሁም ቤኪ ነኝ። አንተ እንዴት በድጋሚ ትመጣለህ? እባክህን ውጣ፣ ኤቢ እንዳያይክ። ብዙም አትጨነቂ፣ አሁን ብቻችንን ነው። እና ምን ልታደርግ ነው? ሀቢ እኮ ነኝ። ምን አደርግሻለሁ? እሺ አሁን ውጣ፣ ሳሎን እናውራ። ሀቢ ተው፣ እንደዚህ አይነት ነገር ደስ አይልም። ኤቢ ካየ ይደብራል። እባክህን እረፍ። ለምን ይደብራል? እሺ አሁን ነኝ ሳሎን። አንተ ግን ይህ ቀውስነት አሁንም አለቀቀህም አይደል? እንዴት ይለቀኝ? አሁን ደግሞ አንቻለሽ። አሁን እኔ የጓደኛ ሚስት ነኝ። እኔን መርሳት አለብህ። የምርሽ ነው? አዎ የምሬን ነው። በቃ እኔንና ያንተን ፈጣሪ አልፈቀደም። ፈጣሪ ስለፈቀደ እኮ ነው ደግሞ ያገናኝ። እኔ ምንም ብፈጠር ቢመጣው አልችልም። ለምን? ምክንያቱም ከወደድኩበት ያነሳኝ እሱ ነው። እና ውለታና ፍቅር ምን አገናኝ? በጣም አፈቅረዋለሁ። አታፈቅሪው? አፈቅረዋለሁ። ብታፈቅሪውማ ኖሮ እኔን ሀቢ ብለሽ ባጠራሽኝ ነበር። እሺ በቃ አታስጨንቀኝ። ቆይ እሺ ምን ላድርግ? አይ ምንም፣ ብቻ ግን አብረን የምንሆንበትን መንገድ ማመቻቸት ነው ያለብሽ። አይሆንም፣ አይሆንም። ለምን? ኤቢ መጣ መሰለኝ። ኤቡ ሰላም ሳምሪ። ቆይ እንዴት ሳሩ ምን የሞት መስሎ ነበር? ሞትማ ለምን ትሞቻለሽ? ሰው ይሞታል እንዴ? እየቀለድክ ነው? ማን? እኔ መች ቀለድኩና? እና ምን ለማለት ይሞክርክ? ሰው የሚገድል ሰው ይሞታል እንዴ? አይ አይሞትም እንዴ? ለምን እንደምትፈልገው? ቆይ ለምን አትረጋጉ? ለመሆኑ ሳምሪ ለምን ነበር የፈለግሽኝ? በጣም ፈልጉኝ።